እጅ እሳት የተሞላ እጅ ሲመጣ ያለው የጌታ መንፈስ እንዲህ ይለኛል። በቸርቾች ውስጥ በፖለቲካው ዓለም ላይ ኢኮኖሚ ውስጥ የዛሬ መልእክት የማይገባህ ቅባት ያገኘሃል። የሚገባህ አይደለም፣ የማይገባህ ወርዝ የማታረገው እንግዳ ቅባት ያገኘሃል። እስቲ አጠገብ ያለውን ሰው እኔ እኮ በለው በራሴ እንደማይገባኝ ያውቃለሁ በለው፣ በክርስቶስ ግን በለው እንደሚገባኝ ገብቶኛል በለው። ዛሬ በለው በሰዎች አፍ በለው ለሰው አይገባም የሚባል በለው፣ እግዚአብሔር ግን በለው በክርስቶስ ለኔ ያዘዘው በለው ይሰጠኛል በለው። ዛሬ የብዙዎቻችሁ ቀንበር ይሰበራል፣ ደጆች ይከፈታሉ፣ አይኖች ይከፈታሉ፣ የማይገባ ነገር ያገኘሃል። ማንታላ ባርዱ አጠገብ ያለው ነካ አድርገውና የሚገባኝን አይደለም በለው የማይገባኝ ግን በለው ወደ እኔ ህይወት እየመጣ ነው በለው። አሜን። ኢየሱስ ጌታ ነው። መጽሐፍ ሲናገር አንድ ቦታ ላይ እንዲህ አለ፣ በአይሁድ ልማድ የሚገባው አለ፣ የማይገባው አለ። የሚገባው ሰው አለ፣ የማይገባው ሰው አለ። ኢየሱስ ጌታ ነው። ከዛ ኑ ሁለታችሁ የማይገባህ ነገር በሰውኛ ነው እያልኩ ያለሁት። ሰው መንጥራዊ ነገር ላይ እሱማ ሄድ ካማለው እሱ እንዲህ ነው እሱ እንዲህ ነው እሱ እንዲህ ነው ብሎ ያወጣ እንዳይገባህ የተወሰነ ነገር አለ። እግዚአብሔር እነሱን ሁሉ ሽሮ አለመገባት አይገባውም የተባለው ነገር ሰው አይገባውም ያለ፣ አገልጋይ አይገባውም ያለ፣ አማኝ አይገባውም ያለ፣ ምድሪቱ አይገባውም ያለ ነገር ዛሬ እንደ ድንገት ወደ አንተ ይሻገራል፣ ወደ አንተ ይሻገራል። እስቲ አይገባትም የተባልኩት ነገር መልሴ ሕጉ ተሻረ መልሴ ኢየሱስ ጌታ ነው። ወደ እኔ ዙሩ እንጂ ለመቀበል ተዘጋጅ። ኢየሱስ ጌታ ነው። እና ዮሴፍ ሁለት ልጆች አሉት። አይሁድ ደግሞ ሁላችንም ቤት እኮ አለ። የኛ ቤት ፕሪንሲፕል አለ፣ የነ ሳሚ ቤት ፕሪንሲፕል አለ፣ የምስራች ቤት ፕሪንሲፕል አለ፣ የነ ሜላት ቤት ፕሪንሲፕል አለ፣ ሰው ቤት ሁሉ። ከዛ የአይሁድ ፕሪንሲፕል ደግሞ እንዲህ አለ። ሁሌ ብኩርና የሚሰጠው ለማን ነው? ለታላቅ አይደል? ኢየሱስ ጌታ ነው። ለትልቁ ይገባዋል። እሱ ይቅርና ሀብት እንኳን ሲካፈል ለትልቁ የተሻለ ነው። እንዴ መጽሐፍ እኮ ሲናገር ይላችሁ አንድ አይሁዳዊ 5 ልጆች ቢኖሩት ንብረቱ 5 ቦታ አይደለም የሚከፈለው 6 ቦታ ነው። ለበኩሩ እጥፍ ይገባዋልና ስለዚህ 2 ነው። ስለዚህ ዮሴፍ ምን አረገ? በባዕድ ምድር የወለዳቸው ልጆቹን ለአባቱ ባርክልኝ ሃሌሉያ ብሎ ይዟቸው መጣ። ሲመጣ ወግ አለ፣ ስርዓት አለ፣ ሕጉ የሚፈቅደው አለ። ኢየሱስ ጌታ ነው። ሰማይ ግን ያለ ሕግ መጣ። ያለ ሕግ፣ ያለነሱ ሕግ በመንፈስ ዓለም የታየው እኔ ነግርሃለሁ። ቸርች ውስጥ ያሉት ሰዎች ያሉት አይሆንም፣ ፓስተሮቹ ያለው አይሆንም፣ የሆነ ሰው ያለው አይደለም። ስላንተ እግዚአብሔር ያየው ሕግ ተሽሮ ይካፈላል። ሕግ ተሽሮ ትቀባለህ። ሕግ ተሽሮ ትቀበያለሽ። እስቲ ሰው በሚያየኝ አይደለም በልሴ መለኮት በሚያየኝ ልክ በለው ነገሩ ዛሬ ይፈጸማል በለ። ከዛ ሲያቀርብለት ሰውየው ሕጉን ጠብቆ ነው። በኩሩን በቀኝ ታናሹን በግራ እንደዚህ ይዟቸው መጣ። ሲመጣ አጠገብ ያለውን እኔ በለው ከፍጥረታዊ ዓለም ጋር አልታገልም በለው። እኔ በለው ትኩረቴም ሕይወቴም ምንጬም በለው መንፈሳዊው ዓለም ነው በለው። ፍጥረት ዓለም የሚለኝን አልሰማም በለው። መንፈስ ዓለም የሚለኝን ራሱን ነኝ በለስ። ፍጥረት ዓለም አባት እንኳን ዮሴፍ አባት ሆኖ የሚጠብቀው ታላቁ ላይ እጁ ይጫናል ተብሎ ነው የሚጠብቀው። መንፈስ ዓለም ላይ ዳይቨርት ተደርጓል። ዛሬ ነግርሃለሁ
አይገባህም ተብሎ ከተወሰነብህ ቦታ ፈውስ አይገባህም ከተባለ፣ በረከት አይገባህም ከተባለ፣ ንግስና አይገባህም ከተባለ፣ ውርስ አይገባህም ከተባለ የትኛውም ቦታ ላይ ዛሬ አንድ እጅ ያነሶረዋል። ዛሬ አንድ እጅ ጣልቃ ይገባል። ከዛ ሰውየው አይኑ ጨልሟል፣ ደክሟል። አያይም እኮ ዲዘርን አያደርግም። ነገር ግን ይላችሁ ስጋዊ አዩ ባይ መንፈሳዊ አይኑ ግን ያያል። የሚያየው እዚህኛው ዓለም ላይ አይደለም፣ ስፒሪቹዋል ዓለም ላይ ሳይ እዚህ ዓለም ላይ ይሄኛው ታላቅ ነው፣ ይሄኛው ታናሽ ነው። መንፈስ ዓለም ላይ ያዕቆብ ሳይ ይሄኛው ታላቅ የነበረው ታናሽ ነው፣ ታናሽ የነበረው ታላቅ ነው። እዛኛው ዓለም ሳይ ከዚህኛው ዓለም ይለያል። ስለዚህ እንዲያደርገ እጆቹን አጣላል። የማይገባው ላይ ቀኝ እጁ አረፈ። ዛሬ እዚህ ጉባኤ ውስጥ በሰው አቆጣጠር፣ በሰው ካላንደር፣ በሰው ሁኔታ፣ በምድራዊ ነገር ሁኔታ አይገባቸውም የተባላችሁ አይገባሽም የተባለ ሕጉ ተሻረ፣ እይታቸው ተሻረ፣ ፍርዳቸው ተሻረ፣ በኢየሱስም ፕሮግራማቸው ተሻረ። ከዛ እንዲህ አለው አባት ያለው ወጉ እኮ አይደለም አለው። ወጉ እኮ ትክክል አይደለም፣ አጫጫን ትክክል አይደለም ሲለው እኔ እዛኛው ዓለም የማየው መንፈሳዊ ዓለም ላይ የማየው በኩሩ ይሄኛው ነው አለው። ዛሬ እነግርሃለሁ ያካንተ እዚህ ዓለም ላይ ሰዎች ከሚያዩ ዓለም እግዚአብሔር ዛሬ አወጣ። በኢየሱስ ስም አትመጥንም ከተባልክበት ዓለም እግዚአብሔር አወጣ። እስቲ አንድ ሰው እግዚአብሔር ያለ የልኝ ይበልጣል ይበል። እስቲ አገሪቱ ካየችልኝ ይበል፣ ከተማው ካየልኝ ይበል፣ አገልጋይ ካየልኝ ይበል፣ እግዚአብሔር ያየልኝ ይበልጣል በለ። ምክንያቱም የሚታየው ሁሉ የመጣው ከየትኛው ነው? ሰውየው እዚህ ዓለም ላይ የሚያደርገው እዚህኛው ዓለም ላይ ዮሴፍ ግራ ተጋብቷል። ኧረ አባቴ አይንህ ስለማያይ ነው እንዴ የሚለው አይመስላችሁም? እሱ ግን እንዲህ ይላል፣ የማይታየው ዓለም ላይ እኔ ሳየው ታናሹ በኩር ነው ይለዋል፣ ታናሹ ታላቅ ነው ይለዋል። ታናሹን ነው የማየው፣ ሰማይ ሲጭንበት የማየው፣ ሰማይ ሲቀባው የማየው፣ ሰማይ ሲያነክሰው የማየው ታላቁን አይደለም ታናሹን ነው አለ። ዛሬ ነግራችኋለሁ፣ አይገባህም ከተባልክበት ቦታ፣ አይሆንም ከተባልክበት ቦታ፣ ከተወሰንክበት ቦታ እኔ ነግርሃለሁ ዛሬ ያላሰብከው ቅባት ያገኘሃል፣ ያላሰብከው መንፈስ ያገኘሃል፣ ያላሰብከው እጅ ያገኘሃል። አንድ ሰው እግዚአብሔር ያየልኝ ይበልጣል ይለኛል። እኔ ነግራችኋለሁ ድንገት አጠገባችሁ ያሉ አገልጋዮች ሁሉ ላያውቋችሁ ይችላል። መንፈስ ዓለም በሚያውቋችሁ ድንገት የሚያውቋችሁ እንደ ተራ ሰው ሊሆን ይችላል። ድንገት የሚያውቋችሁ እንደሆነ ነገር ሊሆን ይችላል። ልጆቹን ያውቃል። ይሄኛው በኩር ነው፣ አንደኛው ታናሽ ነው። አባቱ ፊት ሲያገባው አባቴ አይኑ ስለፈዘዘ ነው ስለደከም ነው ብሎ ያስባል። አይ ያዕቆብን ብጠይቁ ደግሞ እኔ ስለደከምኩ አይደለም፣ እኔ ስለፈዘዝኩ አይደለም። መንፈሳዊ ዓለም ላይ ሳየው ትንሹ ትልቅ ሆኗል፣ ትንሹ ትልቅ አድርጎታል። የኔ ጉዳይ አይደለም። የጠራኝ የባረከኝ የአብርሃም አምላክ የአባቴ ይስሐቅ አምላክ እኔ እጁን ሲጭንበት ያየው ትንሹ ላይ ነው። ትንሽየው ላይ ሲጫን አይቻለሁ። ስለዚህ ፍጥረታዊ ዓለም የሚለውን አላረግም። እኔ የማረገው እዛኛው ዓለም ሲጫን ያየሁት ላይ ነው አለ። ዛሬ ካልተጠበቀ ስፍራ ትወጣለህ፣ ካልተጠበቀ ስፍራ ትወጫለሽ። ካልተጠበቀ ስፍራ እግዚአብሔር ያወጣሃል፣ ዝና ይወጣል። ማንታ ሴፓራ አጠገብ ያለውን ሰው ያዘውና ጸልይ። ላባርዳጊና ማንቶስ ለፈገደገኔሞስ እውነቴን ነው የምላችሁ፣ እግዚአብሔር እየተናገረኝ ነው ዛሬ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ላባርዲና ማንቶስ ያልተገባ ቅባት ያገኘሃል። ሰው የወሰነብህ ነገር አይሰራም። ሰው ያወጣልህ ቅርጽ አይሰራም። ሰው ላይ ያወጀው አይሰራም። ላባርዶኖ ሞሶ ፈገደገኔሞስ ላባርዳጋኒ ማንዳስ ለፌኔሞሶ ፓራቫና ማንዳ ኤካባርዴኔሞሶ እሳት 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 ለሰዋዊ ስራን የሚበላ እሳት ለባርዲና ማንቶሶ ኢካባርዳኒ ማንዶ ረበገደገኔሞስ ላቪና ማንዳ ኤፓራቫና ማንዶ ዛሬ ነግራችኋለሁ
በጌታ በኢየሱስ ስም በሰው ዘንድ የተተዋችሁ፣ በሰው ዘንድ የተረሳችሁ፣ አይመጥንም የተባላችሁ፣ ለእሱ አይገባውም የተባላችሁ እንግዳ ቅባት ያገኘሃል፣ እንግዳ ቅባት ያገኝሻል፣ እንግዳ እጅ ያገኘሃል። ኢየሱስ ጌታ ነው። እውነቴን ነው የምላችሁ፣ በሰውኛ አይደለም መንፈሳዊ ነገር፣ በመንፈስ ዓለም ስርዓት ነው። ይኸውላችሁ የማይሳሳተው ነቢይ ተሳሳተ። መጽሐፍ ቅዱስ ላይ የማይሳሳተው መሬት ካፉ ቃል ጠብ የማይለው ነቢይ ሄደና እሴ ቤት ሲገባ አየና በውኑ አለ። ልምምዱን ሊያደርግ እኮ ነው። ዛሬ ልምምድ አይሰራም፣ ልምምድ አይሰራም፣ ልምምድ አይሰራም። የመንፈስ ዓለም እውነታ ብቻ ይሰራል። ኢየሱስ ጌታ ነው። ይኸውላችሁ አገልጋይ ስለሆነ ሰው ልምምዱን ሊያደርግ ይችላል። ከሳሙኤል የተሻለ መጽሐፍ ቅዱስ ላይ የአፉ ቃል መሬት ጠብ የማይል ዘ ግሬት ፕሮፌት እኮ ነው። መጣና ልክ ሲያይ ኤልያብን ሲያየው በውኑ እግዚአብሔር የሚቀባው ይሄን ነው አለ። ለምንድን ያለው? ከዛ በፊት በመልክ የሚያምር ቁመናው የሚያምር ሳኦልን ቀብቶታል። ሲያየው የሳኦል አቋም መጣበት። እግዚአብሔር መጣና ሳሙኤል አለው ይሄኛውን አይደለም። ዘ ግሬት ፕሮፌት እኮ ነው፣ ትልቁ ነቢይ። ቀጥሎ ሁለተኛውም አይደለም፣ ሶስተኛውም ሌላ ልጅ አለ ሲል አንድ ምናምንቴ በሰው አይን የማይሞላ የበግ ጠባቂ አባቱ የተተወው ለቅባቱ እንኳን መርጦ ከመደዳ ያላመጣው በሰው ፊት የተጣላችሁ ሰዎች አትመጥኑም የተባላችሁ፣ በእድሜ አትመጥንም የተባልክ፣ በዘመን አትመጥንም የተባልክ፣ በማንኛውም መንገድ አትበቁም የተባላችሁ ዛሬ ስለ እናንተ ሰማይ ይናገራል። ያልጠበቅከው ቅባት ያገኘሃል። ያልጠበቅከው ቅባት ያገኘሃል። ያልጠበቅከው እሳት ያገኘሃል። ያልጠበቅከው መንፈስ ያገኘሃል። እርግጠኛ ነኝ ተጥሏል እኮ ልጁ። የማይፈለግ የተተወ አንደኛው ሲቀር፣ ሁለተኛው ሲቀር፣ ሶስተኛው ሲቀር ቁጥር ውስጥ አልገባም። መንፈስ ዓለም ላይ ግን የሚታየው እሱ ነው። እኔ እነግርሃለሁ፣ አንተን አሁን እየታየህ ያለው አንተን አሁን እጅ ወደ አንተ ነው እየመጣ ያለው። የጌታም እጅ በእኔ ላይ መጣች ይላል ሕዝቅኤል ሲናገር፣ አወጣችኝም ይላል። ዛሬ በኢየሱስ ስም እናገራለሁ። በዚህ ጉባኤ ውስጥ ሰው የተዋችሁ፣ አገልጋይ የተዋችሁ፣ ቤተ ክርስቲያን የተወቻችሁ፣ የተገፋችሁ፣ ዝም የተባላችሁ፣ ገበያው ከገበያ እያስወጣችሁ ያላችሁ እኔ ዛሬ እናገራለሁ። ከየቢሮ እየተገፋችሁ ያላችሁ ዛሬ ለእናንተ መልእክት አለኝ። ያልጠበቅከው ቅባት በላይ ላይ ይመጣል። ያልጠበቅከው መንፈስ ያገኘሃል። ያልጠበቅከው እጅ በላይ ይመጣል። ያልጠበቅከው ቅባት ያገኘሃል። ማርኬቱ የገፋችሁ ነጋዴዎች፣ ቤተ ክርስቲያን የገፋቻችሁ አገልጋዮች፣ ትገፋለች አትገፋም አይደለም። አንዳንዴ በእግዚአብሔር ፊት ያለህና በመሪዎች ፊት ያለህ ድገት ያልተገናኘ በሆነ ቦታ ላይ መጥነህ ያልታያቸው መንፈስ ዓለም ላይ ግን የተጠቀጠቀ የእግዚአብሔር ቅባት ያለብህ የእግዚአብሔር ቃል እውቀት ያለ የእግዚአብሔር መገለጥ ያለ እኔ ዛሬ መልእክቴ ያልጠበቅከው ቅባት ነው ያለኝ ጌታ። በሰው ዘንድ ያልተጠበቀ ቅባት፣ በሰው ዘንድ ያልታየ መንፈስ ዓለም የተዘጋጀዎች ዛሬ ያገኘሃል። ዛሬ ያገኘሃል። እጁ ይዳስስሃል። ኢየሱስ ጌታ ነው። እውነቴን ነው የምላችሁ። ተሳስቶ ይመስላችኋል? የፈለገውን አክል ቢደክም ያዕቆብ ስቶ ይመስላችኋል? ወይ ደግሞ የአባቱን ወግና ስርዓት እዛ መጽሐፍ ላይ ያለውን ስቶ ይመስላችኋል? የመጣውን ትሬንድ የመጣውን ልምምድ ስቶ ይመስላችኋል? አይደለም። ሰውየው አይኑ አያይም፣ ደምስሷል፣ ነፃ አይደለም አይኑ። የሆነ ደመና ጋርዶታል፣ ደክሟል አይኑ። ነገር ግን ለካ ይሄኛው አይን አይደለም የሚያየው፣ መንፈስ ዓለም ላይ ያለው አይኑ ግን ያያል። የተከፈተ አይን ያያል። መላእክት ሲወጡ ሲወርዱ ያየው ያ አይኑ ያያል። በህልሙ የተገለጠለት አይኑ ያያል። ሲያየው ታናሹ ላይ እጅ መጥቷል፣ ቀኙ ተጭኗል፣ ግራው ደግሞ በታላቁ ላይ ተጭኗል። ለዮሴፍ ግራ እየገባው ለዮሴፍ ከጥበቃው ውጪ የሆነ መንፈስ ዓለም ግን ስራውን እየሰራ አለ። ዛሬ እናገራለሁ፣ ዛሬ ተነብያለሁ።
በዚህ ምድር ላይ በገበያ ውስጥ የተገፋችሁ ያልተጠበቃችሁ፣ በቸርች ውስጥ ያልተጠበቃችሁ፣ በፖለቲካ ውስጥ ያልተጠበቃችሁ እንግዳ ሰዎች የሚወጡበት ሲዝን መጥቷል። እንግዳ ሰዎች የሚነሱበት ሲዝን መጥቷል። እኔ ዛሬ ተነብያለሁ። ያልጠበቅከው ክብር ያገኘሃል። ያልጠበቅከው ክብር ያገኘሃል። ያልጠበቅከው ሹመት ያገኘሃል። ያልጠበቅከው መጎናጸፊያ ይወድቅብሃል። ሃሌሉያ። እኔ እኮ አለ ከተጠቃው